ሰላም እንዴት ነህ? ሰላም ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ ቢሮ ብቅ ብለናል። የመጣንበት ምክንያት አንዳንድ ጥያቄዎች ስላሉን ነው። እስቲ በመጀመሪያ ራስን አስተዋውቅና ከዛ በኋላ ያሉትን ደግሞ ጥያቄዎች እንቀጥላለን። እሺ፣ ስሜ ባየልኝ ዳኛው እባላለሁ። በድሬዳዋ ዩኒቨርሲቲ የኮንስትራክሽን ኢንጂነሪንግ ያጠናው ሲሆን አሁን ከረንትሊ ደግሞ በአያት ሪል ስቴት ወደ 2 ዓመት የሚጠጋ የስራ ልምድ ሲኖረኝ የስራ ዘርፌ ደግሞ በሴልስ ኮንሰልታንትነት ነው እያገለገልኩ የሚገኘው። መልካም። እሺ ባየልኝ፣ እስቲ ለአንተ አያት ሪል ስቴት ማን ነው? እስቲ በደንብ ደንበኞቻችን ማወቅ ስለሚፈልጉ ሻሪ ተመልካቾቻችን እስቲ በደንብ አድርገህ ንገረን። እስቲ አያት ማን ነው? ኦኬ፣ አያት ሪል ስቴት በዚህ ሰዓት የሁሉም ሰው ጆሮ ላይ ያለ ሪል ስቴት ነው። አያት ሪል ስቴት ወደ 30 ዓመት የሚጠጋ እድሜ ያለው ሲሆን በጣም በርካታ ቤቶችን ገንብቶ አስረክቧል። ፕላስ ደግሞ በጣም ስሙ ገናና እንዲሁም ደግሞ ታማኝ ድርጅት። ኦኬ፣ በጣም ጥሩ። እስቲ አያት ሪል ስቴት ላይ ያው የብዙ ሪል ስቴቶች ጥያቄ ነው፣ የብዙ ደንበኞችም ጥያቄ ነው። ሁሉም ሰው መግዛት ይችላል አያት ላይ? ይህን ነገር በደንብ አዎ፣ አሁን ይሄንን በምንድን ነው መሰላችሁ ከፋፍለን ያየ ነው። በፌዝ አድርገን ከፋፍለን አይተነዋል። እኛ አሁን ምንድነው በሶስት ፌዝ ከፋፍለነዋል። የመጀመሪያው ፌዝ ሙሉ ለሙሉ ግንባታቸው የተጠናቀቁ ቤቶች ሲሆኑ ሁለተኛው ፌዝ ደግሞ ከ85% እስከ 90% የተጠናቀቁ ቤቶች ናቸው። ሌላው ደግሞ አሁን በግንባታ ላይ የሚገኙ ቤቶች ናቸው። ይሄን የማገናኝልህ እንዴት ነው ሁሉም ሰው አፎርድ ያደርገዋል ወይ ወይም ደግሞ ለሁሉም ሰው ተደራሽ ነው ወይ የሚለው ከዚህ ጋር የተያያዘ ስለሆነ ነው ማለት ነው። ምንድነው የመጀመሪያው ሙሉ ለሙሉ የተጠናቀቁትን ስንመለከት 50% ቅድመ ክፍያ ከፍለው ከዛ ደግሞ 50%ቱን ደግሞ በስድስት ወር የሚከፍሉበት አማራጭ ነው ያለው። ይሄ ወዲያው ገንዘብ ላላቸው እጃቸው ላይ ላላቸው ሰዎች የሚሆን አማራጭ ነው። እየሰሩ ወይም ደግሞ ገንዘብ ለሚጠብቁ ሰዎች ያን ያህል ተመራጭ አለ። ይሄ አሁን ያየ ነው ማለት ነው። ሁለተኛው ደግሞ ከ85% እስከ 90% የደረሱ መኖሪያ ቤቶች አሉ። እነዚህ ደግሞ የተወሰነ ብር እጃቸው ላይ ኖሮ ወደ 25% አካባቢ የቤቱን የ25% አካባቢ ዋጋ በእጃቸው ላይ ይዘው የቀረውን ደግሞ በአንድ ዓመት ተኩል መክፈል የሚችሉ ሰዎች እነዚህ አማራጮች ቀርበውላቸዋል። እነዚህ አማራጮች በነገራችን ላይ ኦልሞስት የቻክ ስራዎችን እያጠናቀቁ ወደ ፊኒሽንግ እየተጠጉ ያሉ ሳይቶቻችን ናቸው። ግን እንዳልኩ አያት ሪል ስቴት በጣም አቅም ያለው ፕላስ ደግሞ በሰዎች ገንዘብ ሳይሆን በራሱ የቆመ ድርጅት ስለሆነ ያን ያህል ደንበኞቹን ዳውን ፔመንት የቅድመ ክፍያ ብለን የምንጠራቸውን ከስተመሩ ላይ ጫና የማያደርግበት ሁኔታ ነው ያለው። ሌላው ቅድም እንዳልኩ ሶስተኛው በግንባታ ላይ ያሉ ናቸው። እዚህ ጋር ነጥብ እንድትይዝልኝ የምፈልገው ወይም ደግሞ ተመልካቾች ነጥብ እንዲይዙልኝ የሚፈልጉት ለሁሉም ሰው ተደራሽ ነው ወይ ሲባል ምንድን ነው በግንባታ ላይ ያሉ ቤቶች ወይም ደግሞ ህንፃዎች ወደ 8 ዙር አከፋፈል ሲስተም ነው ያላቸው። ወይም ደግሞ ዛሬ ላይ አግሪመንት ፈጽመው በ8% በ3 ዓመት በ8 ዙር ቀስ እያሉ የሚከፍሉበት አማራጭ ነው ያለው። ስለዚህ እነዚህ አሁን ሶስቱን በደረጃ ከፋፍለን ብንመለከት ከነዚህ ውስጥ አይወጣም ብለን እናስባለን። የደንበኛ ፍላጎት ለዛ ቆንጆ አማራጭ እና ጥሩ ኦፈር ይመስለኛል ይሄ ማለት ነው። በጣም ቆንጆ የሆነ አማራጭ እንዳላችሁ ነው የሚያሳየው። እንግዲህ ሌላው አያት ላይ አንድ የሰማነው ነገር አለ። ብዙ ተመልካቾቻችንም እንግዲህ መልሱን ይፈልጋሉ ብለን እናስባለን። የብድር አገልግሎት ይሰጣላችሁ? አዎ፣ የብድር አገልግሎት ይኖረናል። 60/40 ብለን የምንጠራው የብድር አገልግሎት ይኖረናል። ቅድም እንዳልኩ 60%ቱን በ3 ዓመት በ8 ዙር የቤቱን 60% በ8 ዙር በ3 ዓመት ይከፍሉታል። የቀረውን 40% ደግሞ ከባንክ ጋር ሳይሆን ራሱ አያት ሪል ስቴት በ9.5% ወለድ ብቻ ያበድራቸውና ቀሪውን ክፍያ ደግሞ በ20 ዓመት የሚከፍሉበት አሰራር ነው ያለው። እዚህ ጋር መገንዘብ ያለባቸው ተመልካቾች 9.5% ሬት የትኛውም ባንክ ወይም ደግሞ የትኛውም ድርጅት በዚህ ሰዓት አት ከረንት ታይም ያበድራል ብለን ኤክስፔክት አናደርግ። ምክንያቱም ከራሱ ፋይናንስ ነው አያት ሪል ስቴት ከየትኛውም ባንክ ጋር ሳያገናኝ የሚያበድረው ማለት ነው። ስለዚህ አለ። በጣም ቆንጆ ነው። ስለዚህ አንድ ቤት ገዢ የብድር ኦፕሽኑ የሚፈልግ ከሆነ ወለድ መጠኑ ስንት ነው ማለት ነው? 9.5 ፊክስድ ነው። ፊክስ። በጣም ቆንጆ። ሌላው የቤቶቻችሁ ዲዛይንስ ወይም አቀማመጣችሁ ምን ይመስላል? ወይም ምን አይነት ቤቶች አሏችሁ?
የተለያዩ አማራጮች አሉ። እንዳልኩ አሁን ለምሳሌ ከ30 በላይ የካሬ አማራጮች ናቸው ያሉት በውስጡ። ስለዚህ አሁን ለምሳሌ 115 ካሬ ወደ 3 አማራጮች አሉ። 145 ካሬ ሁለት አማራጭ አለ በፍላት እና በዱፕሌክስ። ከዛ ደግሞ 110 ካሬ፣ 107 ካሬ የምንላቸው ቤቶች በሙሉ የተለያየ የዲዛይን አማራጭ አላቸው። ምንድነው ከስተመር ገብቶ ሴቲንጉ የተመቸውን መርጦ የመወሰን አማራጭ አለ። ሌላው ደግሞ በከፊል ግንባታ ለገዙ ሰዎች ምን ማድረግ ይችላሉ? ሪአሬንጅ ማድረግ ይችላሉ። ምንድነው የሚሆነው እዚህ ጋር እነዚህ ቤዚክ የሚባሉ ስትራክቸራል ኤሌመንቶችን ሳይነኩ ለምሳሌ ኮለን፣ ቢም የምንላቸው ነገሮች ሳይነኩ ውስጡን ራሳቸው ዲሞሊሽ አድርገው ራሳቸው ሪአሬንጅ ማድረግ ይችላል። በጣም ቆንጆ። ስለዚህ ከ30 በላይ ካሬ አማራጮች እንዳለን የነገርከን፣ ሳምፕል ለምሳሌ በካሬ ደረጃ ስንት ካሬ አላችሁ? ዝም ብዬ ነጣጥዬ ልንገር። አሁን ለምሳሌ ባለ አንድ መኝታ ካየን 40 ካሬ እና 70 ካሬ ይኖረናል። ባለ ሁለት መኝታ ደግሞ ካየን ደግሞ ከ72 ካሬ ጀምሮ 85 80 እያለን ይኖረናል። ባለ ሶስት ደግሞ ስንመለከት ደግሞ ከ105 ካሬ ጀምሮ እስከ 145 ካሬ ድረስ ይኖረናል። ባለ አራት መኝታ ደግሞ 150 ካሬ ይኖረናል። እነዚህ ቤቶች ስፔሻሊ ከባለ ሁለት ጀምሮ ያሉ ቤቶች የሰራተኛ ክፍልን አይጨምርም። የመኝታ ክፍላቸው ለምሳሌ ባለ ሁለት ብለን ስንሸጥ የሰራተኛ ክፍልን ከጨመረን ባለ ሶስት። ስለዚህ የራሳቸው የሆነ ኮሊደር አላቸው፣ የራሳቸው የሆነ ባልከኒ አላቸው፣ ፕላስ ደግሞ የራሷ የሆነ ሻወር፣ ሽንት ቤትና እንዲሁም ደግሞ የሰራተኛ ክፍል ያካተቱ ናቸው። እነዚህን ከግምት ውስጥ አናስገባ።